ከአረብ ሀገር ተመልሳችሁ አገራችሁ ላይ እርፍ ብላችሁ መስራት ትፈልጋላችሁ። ቢሆንም ግን ኑሮ ተወደዋል፣ የቤት ክራይ ውድ ነው፣ ግብር አይቻልም፣ እናም ሁሉም ነገር ከባድ ነው ብላችሁ ውዝግብ ውስጥ ናችሁ። እንዲሁም ደግሞ አገራችሁ ውስጥ ገብታችሁ ምን ልስራ ምን ልጀምር እያላችሁ ጊዜያችሁን እያጠፋችሁ አንድ ሰው ይህንን ጀምሪ አንድ ሰው ይህንን ጀምሪ እያለ ጊዜያችሁን እያጠፋችሁ ምንም ሳትሰሩ ብራችሁ እየጨረሳችሁ ያላችሁ እህቶቼ ይህ ቪዲዮ ለእናንተ መልስ ነው። መጀመሪያ ግን እንድታውቁልኝ የምፈልገው ነገር ቢኖር በጣም ጠንክራችሁ ከሰራችሁ አረብ ሀገር ላይ የምትሰሩትን ብር እዚህ ኢትዮጵያ ውስጥ መስራት እንደምትችሉ አይምሯችሁን ማሳመን መቻል አለባችሁ። እናም ከአረብ ሀገር ተመልሼ አገሬ ገብቼ ምንድነው መሰራ ብላችሁ ጥያቄ ውስጥ ያላችሁ እህቶቼ ይህ ቪዲዮ ለእናንተ ነው። ስለዚህ ቻናሌን ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ምክንያቱ እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ማለት ነው። ልክ የመስራት ሀሳብ ስትጀምሩ ምንድነው ማድረግ ያለባችሁ? እናንተ ፓሽኔት የሆናችሁበት ነገር ምንድነው ማለት ስትሰሩ የሚያስደስታችሁ ነገር ደስ ብላችሁ የምትሰሩት ድሮ ከሀገር ከመውጣታችሁ በፊት በምንድነው ጎበዝ የነበራችሁ? ምን ስትሰሩ ነው ደስ የሚላችሁ? ወይም ደግሞ አይምሯችሁ ላይ እየተመላለሰ ይሄ ነገር ብከፍት እኮ ይሄ ነገር ብሰራ እኮ ብላችሁ ውስጣችሁ የሚነግራችሁ ነገር ምንድነው? ይህንን ለራሳችሁ መጠየቅ አለባችሁ። ምንም እንኳን ውስጣችሁ የሚነግራችሁ ስራ ቢኖርም ብዙ ሰዎች ግን ይሄ ነገር እኮ ብትሰሪው ይሄ ነገር እኮ እንደዚህ ብትጀምሪ እከሊት እኮ በዚህ ነገር እንደዚህ ሀብታም ሆናለች በጣም ተለውጣለች ይህንን ስራ እኮ ያበላል እያሉ ለሁላችንም ግራ ያጋቡናል። ሆኖም ግን የኛ ፓሽኔት የምንለው ውስጣችንን የሚነግረን ስንሰራው ደስ ብሎን እየተዝናናን የምንሰራው ነገር ይሄ የራሳችን ውስጣችን የሚፈልገው ስራ ነው ማለት ነው። ስለዚህ መምረጥ ያለባችሁ ያንኑ ስራ ነው። ይህንን ልላችሁ የቻልኩት ደግሞ ምንድነው ቢዝነስ ከመሰረቱ ልክ እንደ ልጅ ነው። ሙሉ ጊዜያችሁን ይፈልጋል፣ ጊዜ እንድትሰጡት ከሱ ጋር እንድትሆኑ ይፈልጋል። ኢቭን ሰራተኛ ቀጥራችሁ ትታችሁ ብትሄዱ እንኳን መቼም አያድግም ቢዝነሳችሁ ማለት ነው። ስለዚህ እናንተን ይፈልጋል። ልክ እንደ ህፃን ልጅ ነው ቢዝነስ። ደግሞ ረጅም መንገድ ነው የምትሄዱ ከዛ ቢዝነስ ጋር ማለት ነው። ስለዚህ ረጅም ጊዜ የምትሄዱ ከሆነ የምትጠሉት ቢዝነስ የማይመቻችሁ ወይም ደግሞ ፍላጎታችሁ ያልሆነ ነገር ከከፈታችሁ በዛ መንገድ መሄድ አትችሉም ማለት በመሀል ይሰለቻችኋል፣ ያስጠላችኋል፣ ቢቀርስ ብላችሁ ምናምን ትተውታላችሁ ማለት ነው። ደስተኛ ሆናችሁ የምትሰሩት ስራ ከሆነ ግን እስከ መጨረሻ ድረስ ውጤት እስከምታዩበት ድረስ ነው የምትሰሩት ማለት ነው። ስለዚህ እናንተ ውስጣችሁን ማዳመጥ አለባችሁ። ውስጣችሁን አዳምጣችሁ የሆነ ስራ ላይ ወስኑ። ሰው የሚላችሁን ብቻ አትስሙ። ሰው የሚለንን መስማት በጣም ጥሩ ነገር ነው፣ ግን ደግሞ ሰው የሚለንን ሁሉም ነገር አይደለም ውስጣችን ራሳችን ላይ አፕላይ የምናደርገው። የሚጠቅመንን እያነሳን የማይጠቅመንን እየተውን ነው መሄድ ያለብን። ሙሉ ለሙሉ አንዳንዴ ሰዎች የሚነግሩን ነገር ለኛ የሚጠቅም ነገር ሊሆን ይችላል። ስለዚህ ማዳመጥ ከዛ ማመዛዘን መቻል አለብን። ሁሉም ሰው የሚለንን ነገር መጠቀም የለብንም። ሁሉም ደግሞ ማንንም አልሰማምም ማለት አንችልም። ከወሰናችሁ በኋላ ምን እሰራለሁ ብላችሁ ከውስጣችሁ ጋር ተማክራችሁ ከወሰናችሁ በኋላ ልክ አገራችሁ ገብታችሁ ምናምን ነገር ማለት ነው ቀጥታ መጣችሁ ሱቅ አትክፈቱ፣ የቢዝነስ ቤት አትከራዩ። የመኖሪያ ቤታችሁ ብቻ ነው መከራየት ያለባችሁ። ከዛ እዛው መኖሪያ ቤታችሁ ምንም ገና የቤት ክራይ ሳትከፍሉ፣ ሰራተኛ ሳትቀጥሩ፣ ግብር ሳትከፍሉ፣ ንግድ ፍቃድ ሳታወጡ ቤታችሁ ላይ ሆናችሁ የሆነ ያሰባችሁትን ስራ ስሩት። ለምሳሌ ምግብ ላይ ጎበዝ ናችሁ እንበል። ቀጥታ መጣችሁ እኔ እኮ ምግብ ላይ ጎበዝ ነኝ ስለዚህ ልክፈት ብላችሁ ቤት ተከራይታችሁ ምናምን እንትን ከማለት ይልቅ መጀመሪያ ቤታችሁ ሆናችሁ ትንሽዬ ነገር እየሰራችሁ በሶሻል ሚዲያም በምንም ለምታውቋቸው ሰዎችም አስተዋውቁ። ከዛ ሰው ስራችሁን እየወደደላችሁ ሲሄድ እናንተም እየለመዳችሁት ስትሄዱ ስራውን ከዛ በኋላ አሪፍ ሲሆን ቤት ወደ ማከራየት ትሄዳላችሁ እንጂ ቀጥታ መጣችሁ ዳይሬክትሊ ቤት የምትከራዩ ከሆነ ውዝግብ ነው። ስለዚህ እኔ ይህንን አልመክርም። መጀመሪያ እዩት። ቤት ሳትከራዩ ግብር ሳትከፍሉ ምናምን ነገር ብዙ ውጣ ውረድ እንትን ሳትሉ ቤታችሁ ቁጭ ብላችሁ በትንሽ ነገር ጀምሩ። በትንሽ ነገር ጀምሩና ሰው እየወደደላችሁ እየሄደ ሲመጣ ከዛ ሱቅ መከራየት ወይም ምግብ ቤት መከራየት ትችላላችሁ ማለት ነው። ለምሳሌ ምግብ ቤት ከሆነ ልክ እንደ ኬተሪንግ ነገር አገልግል ነገር ትንሹ አገልግል ነገር ምናምን እየሞካከራችሁ ለመስራ ቤቶች እኔ እንደዚህ ሰራለሁ ቢዝነስ ካርድ ሰርታችሁ ማለት ነው እንደዚህ ሰራለሁ ምሳ ሰዓት ላይ እንደዚህ ላቀርብላችሁ እችላለሁ ምናምን እያላችሁ ስራውን አስለምዱት። መጀመሪያ
እናንተም በደንብ ትለምዱታላችሁ ሰውም ያውቃችኋል ከዛ በኋላ የቤት ኪራይ ከፍላችሁ ብትጀምሩ እንኳን ውጤታማ ትሆናላችሁ ማለት ነው እንጂ ገና ልክ አዲስ ቢዝነስ ሰው አይመጣም እና ለዚህ ነው እንደዚህ ያልኳችሁ ጸጉር ቤትም ከሆነ ቤት ለቤት ሹሩባ እየሰራችሁ ሜካፕ እየሰራችሁ ጥፍር እየሰራችሁ ሙያውን ተምራችሁ ማለት ነው እንደዛ ያደረጋችሁ ነው መሄድ ያለባችሁ ቀጥታ ዳይሬክት ልመጣችሁ ቤት አትከራዩ ላርጎ ማምረትም ሊሆን ይችላል ይሄ የወረቀት ዘንቢል የሚባለው በቃ ብዙ ቢዝነሶች አሉ መቼስ ብዙ ቢዝነሶች አሉ ቀጥታ ቤት ከመከራየት ይልቅ ቤታችሁ ናችሁ ሞክሩት ዲማንዱ እዩት አሪፍ ከሆነ ትቀጥላላችሁ በዛው ማለት ነው ሪሴሊንግ ከሆነ ለምሳሌ ቡቲክ ከፍታለሁ ብላችሁ ለምሳሌ ከተመታችሁ ብትከፍቱት ስራው እንደምትፈልጉት ላይ ሄድ ይችላል ስለዚህ እቃ እየተረከባችሁ ላይቭም ቁጭ ብላችሁ እየሸጣችሁ እየዞራችሁ ለምታውቃቸው ሰዎችም እየሸጣችሁ መጀመሪያ እንደዛ አድርጋችሁ አስለምዱት ስራውን ማለት ነው እናም ደግሞ ግዴታ ማወቅ ያለባችሁ ነገር ሶሻል ሚዲያ መጠቀም አለባችሁ ይሄ ሰው ምን ይለኛል እኔ አፍራለሁ ካሜራ ፈራለሁ ሁሉም ሰው እንደዛ ነበር ሁሉም ሰው ካሜራ ፊት ቆሞ ማውራት ይከብደው ነበር ግን በሂደት ላይ እየለመዳችሁት ነው የምትመጡ ከዛ ቀላል ነው የሚሆነው ልክ ጓደኛችሁ እንደምታወሯት አይነት ወሬ ነው የምታወሩ በቃ ቀለል ብላችሁ ማለት ነው ስለዚህ ሶሻል ሚዲያ ግዴታ ነው ሰው ምን ይለኛል እንደዚህ ቢሆንስ ሃይማኖት እስካልነካችሁ ድረስ ፖለቲካ ውስጥ እስካልገባችሁ ድረስ ሰዎችን እስካልጎዳችሁ ድረስ ስግጥ ብላችሁ ሶሻል ሚዲያ ላይ ስራችሁ መስራት ይሄ ለእናንተ በጣም ትልቅ እድገት ይፈጥራል ማለት ነው ህይወታችሁ ላይ በጣም እንድታድጉ ያደርጋችኋል ምክንያቱም አሁን ለዘመን ላይ ሁሉም ሰው ስልኩ ላይ ነው አፍጥጦ የሚውለው አይደለ ስልኩ ላይ ነው አፍጥጦ የሚውለው የሆነ እቃ መግዛት ሲፈልግ ቀጥታ ሶሻል ሚዲያ ያያል ይሄንን እቃ ብገዛስ ይሄ ባደርግስ እንደዚህ ባደርግስ ብሎ ዝግጅት ፕሮግራም ሲኖረው ደግሞ እነዚህ ኬተሪንጎች ብጠራቸውስ እነዚህ ምግብ የሚሰሩ አገልግላቸው በጣም አሪፍ ነው ምናምን ይያለ ሶሻል ሚዲያ ላይ ነው የሚውለው ስለዚህ እናንተ መሸጥ ያለባችሁ ሶሻል ሚዲያ ላይ ነው ሶሻል ሚዲያና በአካል ማለት ነው ስለዚህ ይሄንን ግምት ውስጥ አስገብታችሁ አስቡበት ማለት ነው ሌላ ደግሞ ቢዝነስ ለመስራት ስታስቡ እባካችሁ ቀጥታ አትጀምሩ ሙያ ተማሩ ሙያ ስለተማራችሁ ብቻ ግን ጎበዝ ናችሁ ማለት አይደለም ኤክስፒሪየንስ ያስፈልጋል ለምሳሌ ነው ምግብ ቤት ከሆነ ለምሳሌ ማለት ነው የምግብ ተማራችሁ የእናንተ ፓሽንም ነው ደስ ብላችሁ ነው የምትሰሩት ግን ደግሞ ቀጥታ ከምትከፍቱ መጀመሪያ ረዳት ሼፍ ሆናችሁ የሆነ ሆቴል ላይ ተቀጠሩ ምክንያቱም ለቢዝነሳችሁ ነው ስራውን አትናቁት ለብር ምናምን አይደለም በቃ ስራውን ጀስት በደንብ እንድትለምዱት ሆቴል ውስጥ የሚደረገውን ነገር በሙሉ እንድታውቁት ያክል ተቀጥራችሁ ረዳት ሼፍ ሆናችሁ ለምን ጽዳት ሆናችሁ አትገቡ ይሄ ለቢዝነስ ነው ለቢዝነሳችሁ የሚከፈል መስዋዕትነት ነው ዝቅ ብሎ መስራት ልመዱ እኔ በራሴም ስላየሁት ነው ከዚህ በፊት እኔ መጀመሪያ ቢዝነስ የከፈትኩ ልክ 10ኛ ክፍል ጨርሼ ኮሌጅ እየተማርኩ ጎን ለጎን የራሴ ኮፊ ሾፕ ነበርኝና በጣም ትንሽ ልጅ ሆኜ ጀመርኩት ማለት ነውና በራሴም ስላየሁት ነው ቀጥታ ምንም ሳታውቁት እንትን ቢዝነስ እኮ ያበላል ብላችሁ ቀጥታ ተራርጣችሁ እንትን ከምትከፍቱ መጀመሪያ ተቀጥሮ መስራት ልመዱ ብዙ ነገር ታውቃላችሁ ስለ ቢዝነስ ከላይ እንደምናየው አይደለም ብዙ ነገሮች ነው ያሉትና ይሄንን እመክራችኋለሁ ማለት ነው ሌላም ደግሞ ቢዝነስ ከመክፈታችሁ በፊት ማድረግ ያለባችሁ ነገር ስለምትሰሩት ስራ ጥናት ማካሄድ ከናንተ ተመሳሳይ ስራ ጋር የሚሰሩ ሰዎች አግኝታችሁ ስለ ስራው በእርግጥ ኢትዮጵያ ውስጥ እኔ ብዙ ጊዜ ሞክሬያለሁ እንደዚህ ስለ ቢዝነስ ተጠይቋቸው ተፎካካሪ ነች ብሎ ስለሚያስቡ አይናገሩም ግን አንዳንድ መልካም ሰዎችም አይቻሉ መልካም ሰዎችም አሉ እነሱ ጋር ሄዳችሁ እንዴት ነው ከስተመር ምንድነው የሚወደው እንዴት ነው ሁሉም ነገር መጠየቅ መልመድ ሼር መደራረግ መቻል አለባችሁ ይሄም በጣም አሪፍ ነው ለቢዝነሳችሁ ምክንያቱም እኔ ስለማይ ነው እኔ ብዙ እህቶቼ ልክ ከአረብ ሀገር ይመጡና የተወሰነ ገንዘብ ይዞ ይመጣሉ ከዛ መጥተው ይከፍታሉ ጸጉር ቤት ጥሩ ነው ተብሎ ይከፍታሉ አይሆንም አያዋጣም ይዘጋሉ እሺ ምግብ ቤት ደሞ ልሞክር ብለው ባለቻቸው ብር ማለት ነው እስኪ ምግብ ቤት ደሞ ልሞክር ምግብ ቤት ይሻላል መሰለኝ ብለው ይጀምራሉ እዛም እንደዛው ተመሳሳይ ነገር ሲገጥማቸው በቃ ተስፋ ቆርጠው ተመልሰው ወደ አረብ ሀገር ይሄዳሉ ተመልሰው ወደ አረብ ሀገር የሚሄዱ እህቶቻችን እንደዚህ አይነት ችግር ስለሚገጥማቸው ነው እና ይሄንን ነገር በደንብ እንድታስቡበት እላለሁ እህቶቼ ብዙ ነገር አድርጋችሁ ብዙ ደክማችሁ ብዙ ለፍታችሁ የመጣችሁትን ብር በቀላሉ እንደዚህ እንዳይሆን በጣም ብልጥ መሆን ያስፈልጋል እዚህ ጋር ማለት ነው ከዘመኑ ጋር መሄድ ሶሻል ሚዲያ መጠቀም
ኢቭን እኮ ለምሳሌ አዲሶች ሄዳችሁ ካላችሁ ለምሳሌ አረብ ሀገር አዲስ ሆናችሁ ሄዳችሁ ካላችሁ ዩቲዩብ ብትሰሩስ ለምሳሌ ዩቲዩብ ብትሰሩ ዩቲዩብ እኮ እንደውም በጣም አሪፍ ነው የሚከፍለው ከኢትዮጵያ ውጪ ያለውን ሎኬሽን ሶሻል ሚዲያ በጣም ጥሩ ነው የሚከፍለው እና ዩቲዩብ ብትሰሩ ለምሳሌ እዛ እየሰራችሁ እያሳደጋችሁ ሞኔታይዝ አድርጋችሁ ስትመጡ እዚህ ራሱ ብትመጡ ተጨማሪ ስራ ነው የሚሆኑባችሁ አንደኛ ሰዎች ያስተዋውቃችኋል ማን እንደሆናችሁ ያውቃሉ ሁሉም ነገር ለመሸጥ ደግሞ ቀላል ነው ሶሻል ሚዲያ ላይ ታዋቂ ስትሆኑ ማለት ነው እዛ ላይ እንደምንም ብላችሁ የምታውቁት ነገር ቀላል ነው ብዙ ሰው ዩቲዩብ ምናምን ሲባል ከባድ ይመስላል በጣም ቀላል ነገር ነው የምታውቁትን ነገር ያሳለፋችሁትን ችግር ሊሆን ይችላል ምንም ይሁን ምንም መጣችሁ ለሰዎች ሼር ማድረግ እኮ ነው ካሜራ ከፍታችሁ ለሰዎች ሼር ማድረግ ነው ምንም እንትን ነገር ምንም ሳይነስ የለውም አንዳንድ ሰው በጣም ያካብዷል ዩቲዩብ እኮ በጣም ምንም ዕውቀት እንትን አያስፈልግም በእርግጥ በሂደት ላይ ያወቃችሁት የምትሄዱ በሂደት መጀመሪያ መቅረጽ ከዛ ተምኔል እንዴት እንደሚሰራ ማወቅ ከዛ እያላችሁ ነው እያወቃችሁት የምትሄዱ እንጂ ባንዴ ፐርፌክት አይመጣላችሁም ስለዚህ ዩቲዩብ ሶሻል ሚዲያም ተጠቀሙ ለቢዝነሳችሁም ለራሳችሁም ዩቲዩብ ስለሰራችሁ ብቻ ገንዘብ ትከፈላላችሁ ማለት ነው እሱም መስራት ልመዱ በቃ ለዘላለም ተቀማጭ ነገር ነው የሚኖራችሁ ልክ እንዳሳደጋችሁት ልጅ ማለት ነው ዩቲዩብ ቻናል ማርያምን በጣም አሪፍ ነው እኔ በዩቲዩብ እኔ አሁን ይቆጨኛል ከስንት አመት በፊት ነው ዩቲዩብ እጀምራለሁ ያልኩ እንትን ያልኩ ከልጆች ጋር ምናምን ስለማይመቸኝ እንጂ እናም የዛን ጊዜ የጀመሩ ሰዎች አሁን ላይ በጣም በዶላር ተከፋይ ይሆኑ ነው ስለዚህ እሱም ነገር በጣም ይቆጨኛል የኔም ገና እያደገ ያለው ቻናል ነውና ዩቲዩብን አትናቁት ጀምሩ ላለው ቢዝነሳችሁን በኦንላይን አስተዋውቁ ሌላ ደግሞ ጥናት አድርጉ ስለ ቢዝነሳችሁ ተቀጥራችሁ ስሩ ኤክስፒሪየንስ የመሰለ ነገር የለም ዝም ብሎ በደፈናው ተመረያለው የሚያስተምሩት ዲቴል አይደለም የሚያስተምራችሁ ሃይላይቱ ነው የሚያስተምራችሁ ከላይ ነው የሚያስተምራችሁ እንጂ ዲቴል እዛ ነገር የምታሳልፉት ነገር ምናምን ሁሉም ከኤክስፒሪየንስ ነው የሚመጣ ስለዚህ እባካችሁ ብራችሁ እንዳትበሉ ይሄንን ነገር አስቡበት ላለው በቀጣይ ጥሩ ቪዲዮ ይዤ እመጣለሁ ቻናሌን ደግሞ አዲሶች ከሆናችሁ ቻናሌን ደግሞ ሰብስክራይብ ላይክ ሼር አድርጉልኝ እስካሁን ስላዳመጣችሁኝ አመሰግናለሁ ባይ ባይ